እዚህ ቢዝነስ ውስጥ በገባው በስንተኛ ጊዜ ውጤት አገኛለሁ? ይሄ ጥያቄ የንም ጥያቄ ነበረ ከዚህ በፊት አዲስ እያለሁኝ። ብዙዎቻችሁም ደግሞ ተጠይቃላችሁ ገብቼ እንደው በስንት ጊዜ ውጤት ማግኘት ይችላልሁኝ? እዚህ ቢዝነስ ላይ ዛሬ ገብታችሁ ነገ እንደው ሁሉ ነገር ተሳክቶላችሁ ሁሉ ነገር አውቃችሁ እንደው ሚሊዮነር ትሆናላችሁ አልልም። ምክንያቱም እኔም ስላልሆንኩኝ መሆንም ስለማይቻል ማለት ነው። ይሄ ቢዝነስ የምናድግበት ቢዝነስ ነው። ቢልድ የምናደርግበት ቢዝነስ ነው። ለዛሬ ሳይሆን ለወደፊት ለኛ ብቻ ሳይሆን ለልጆቻችንም መትረፍ የሚችል ቢዝነስ ነው እና ማለት የምፈልገው ምንድነው እዚህ ቢዝነስ ላይ ስንገባ ራሳችንንም አፕዴት እናረጋለን። ራሳችንንም እያስተማረን አሁን ልጆቻችን እውነት ለመናገር በቴክኖሎጂ በጣም እየቀደሙ ነው ያሉት። ስለዚህ ከነሱ ጋር ራሱ እንዴት ነው ኮምፔር ለማድረግ እኛ ራሳችንን ማሳደግ አለብን። አለበለዚያ እናቴ አትችልም እናቴ አታቅም የሚባለው ነገር ይመጣል ማለት ከዛ ምን ይመጣል? ንቀት ይመጣል ማለት ነው። ልጆቻችንም የምንላቸውን አይሰሙም። እናቴ አታቅም አባቴ አያቅም የሚባለው ነገር ደግሞ ከኋላ ተከትሎ ይመጣል ማለት ነው እና ይሄ ቢዝነስ ገንዘብ ብቻ የምናገኝበት ሳይሆን ራሳችንንም ከቴክኖሎጂ ጋራ አፕዴት የምናረግበት ቢዝነስ ነው። ልጆቻችንን ወልደን እንዴት ነው ከርገዛ ሲረገዙ ራሱ እስከሚወለዱ ጊዜ ድረስ ጊዜያቸውን ጠብቀው ይወለዳሉ አይደል? እንደዛው ማለት ነው ይሄ ቢዝነስም ልጆቻችንን ራሱ ስንወልዳቸው ምንድነው አይንቀሳቀሱም። መንቀሳቀስ ይጀምራሉ፣ መወራጨት ይጀምራሉ፣ ዳዴ ማለት ይጀምራሉ፣ በእግራቸው ይሄዳሉ። ከዛስ እኛን ራሳቸውን ችለው እስከሚሄዱ 18 ወይም 20 አመት እስከሚሞላቸው ድረስ እኛ ራሳችን ሰፖርት እያደረግናቸው ነው አይደለ ልጆቻችን የምናሳድግ። ይሄም ልክ እንደ ልጆቻችን ነው። ማብላት ካለብን በየጊዜው ማብላት አለብን። እንዴት ነው የምናበላው? ሶሻል ሚዲያ ላይ ሾው በማድረግ አድቨርታይዝ በማድረግ ላይፍ ስታይላችን በማሳየት ሌላ ምንም አይነት ነገር የሚጠይቅ የለም። ብዙዎቻችን ምግቦቻችን እናሳያለን፣ ላይፍ ስታይላችን እናሳያለን፣ ቤቶቻችን እናሳያለን፣ አለባበሳችን እናሳያለን፣ ሱቅ ስንሄድ እናሳያለን፣ መጫወቻ ቦታ በቃ ይሄንን ማሳየት ነው። ሌላ ነገር የሚጠበቅብን ነገር የለም። እና አድቨርታይዝ ማድረግ በምን እንዴት እናደርጋለን? አድቨርታይዝ የተዘጋጀልን ትሬኒንግ አለ። ከዜሮ ተነስቶ እንዴት አርጋችሁ ምንም አይነት ኤክስፒሪየንስ ሳይኖራችሁ እንዴት አርጋችሁ መስራት እንደምትችሉ የሚያሳይ ቪዲዮ ቤዝድ ትሬኒንግ አለን። በዛ መሰረት ነው የምንሰራው። ጋይድ የሚያረጋችሁ ኮች አለ፣ ሜንቶር አለ፣ ኮሚኒቲ አለን። በዚህ ላይ ደግሞ ቪዲዮ ቤዝድ ትሬኒንጉ ደግሞ በቀላል እንግሊዘኛ ነው። እንግሊዘኛው እንደው